የሴትነት ብልሃትና ጥበቤን እንዲሁም ደግሞ ብቃቴን ተጠቅሜ የኢሜሉን ፓስዋርድ አገኘሁት። ኢሜሉን ከፍቼ ገባሁ። ያኔ ነበር ሀውለት እያንዳንዱን ነገር ያወቅኩት። የዛን ዕለት ሌሊት ስለተፈጠረው ነገር በጣም ይቅርታ ብላ ኢሜል አድርጋለታለች። እሱም ከሁለት ቀን በኋላ ጫጉላ ከሄድን በመነጋታው ማለት ነው ምንድን ያቀመሽኝ ይላታል። ምንም ያደረኩ ነገር የለም፣ ወቀሳውን ወደኔ አታምጣ። ውስጥ ላይ አዳፍነው የኖረው ነገር ድንገት ግንፍል ብሎ ስለወጣ ነው መገኘት የሌለበት ቦታ የተገኘው፣ ማረግ የሌለብህንም ነገር ያደረከው ትለዋለች። ፈጽሞ ሚስቴን መቅረብ አልቻልኩም፣ አይኖቿን ማየት አልቻልኩም። ሀፍረት እየተሰማኝ ነው፣ ከሃዲነት እየተሰማኝ ነው። ከዚህ በኋላ ወይ ነግሬያት ይቅርቷን ጠይቄ ቅርቷን አገኛለሁ ወይ ደግሞ ትዳሩን እበትነዋለሁ እንጂ ምንም አይነት ሞራል ኖሮኝ ከሷ ጋር መቀጠል የምችልበት ሁኔታ ላይ አይደለሁም ያለሁት። ለምንድን ነው ግን እንደዛ ያደረግሽው ይላታል። አትጃጃል፣ ምንም የተፈጠረ ነገር የለም። የሆነው ነገር ሁሉ ከሰርግ በፊት እንደሆነ አስበህ እሷ ምንም የምታውቀው ነገር የለም። ለራስህ ይቅርታ አድርገህ ህይወትህን ቀጥል። በወቅቱ ጥናትም መበለጥም ተሰምቶ የነበረ ምን እንዳደረግኩኝ እኔ ራሱ አላቅም፣ ትክክል ግን አይደለሁም። ለዛም ይቅርታ ጠይቃለሁ፣ ስለምወድህ ብቻ ነው ትሏለች። እኔን እወድሃለሁ አትበይኝ፣ ህይወቴን አመሰቃቅለሽዋል፣ መንፈሴንም ረብሸሽዋል። ምንም የማታቀን ሴት እንድጎዳትና እንድሰብራት አድርገሻል። ምንም ሞራልም ምንም አፍም የለኝም እሷን ጥሩ ባልመስዬ የምቀርብበትና እሷን የምነካበት። አጠገቧ በቀረብኩኝ ቁጥር ሀፍረትና ድንጋጤ ነው የሚሰማኝ። ምን ማድረግ እንዳለብኝ እንኳን አላቅም። ትዳሬ ተበጥብጧል፣ ህይወቴ ተበጥብጧል። እድሜ ላንቺ፣ እንኳን ደስ ያለሽ። ከዚህ በኋላ በጥሩም ሆነ በመጥፎ ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ይላታል። እሷም እንደዚህ አታድርግ፣ የሆነው ነገር ሆኗል፣ ለራስህ ይቅርታ አድርግ፣ ለህይወትህ ይቅርታ አድርግ። እኔም ወደ መጣሁበት ተመልሻለሁ፣ ላደረኩት ነገር ይቅርታ ጠይቄሃለሁኝ። ነገር ግን ሴት ይበልጥ የምትጎዳት በሰርግሽ ቀን እንደዚህ አድርጌብሻለሁኝና ተይኝ ብትላት ነው። ትላንት ያገባች ሴት ዛሬ መፈታት በጣም ቅስሟን ይሰብራታል። ይበልጥ የሚጎዳትን ነገር ከምታረግ ይርቅ ለራስህም ይቅርታ አድርገህ ወደ ህይወትህ ተመለስ። እሷ የምታውቅበት ምንም መንገድ የለም። አንተ ተረጋጋ። አጉል ተናግሬ እሷን ይቅርታ አገኛለሁ ብለህ ግን እንዳትጃጃል። ይህን ያወቀች ሴት መቼም ይቅርታ አታረግልህም። ህይወቷን ግን ይበልጥ ታበላሽባታለህ። በቃ ያለፈው አለፈ። ይህን እንደ አንድ ሴት እንደ አንድ ጓደኛ ነው መመክረን፣ ለአንተ ጥሩ እንደሚያስብ ሰው። በተረፈ ግን ይቅርታ ትለዋለች። ከአንቺ ምክር አልፈልግም፣ ማድረግ ያለብኝን አውቃለሁ። ምንም አይነት ያንቺን መልእክትም ይቅርታም አልፈልግም ብሎ የመጨረሻው የሱ ንግግር ይሄ ሲሆን፣ እሷ ግን ከታች ብዙ ይቅርታዎችንና ብዙ ልምምጦችን ጽፋለታለች። ከዛ በኋላ ምንም የመለሰላት መልስ የለም። ያለውበት ሁሉ ነገር ዞረብኝ፣ ግራ ገባኝ። ድራማ ነው? እውነት ነው? ውሸት ነው? ምንድን ነው እየሆነ ያለው እያልኩኝ ከራሴ ጋር የደነስኩም የፈዘዝኩም ራሴን የሳትኩም መሰለኝ። ምን እንዳማረግ እንዳለብኝ፣ ምን መሆን እንዳለብኝ፣ ምን ማሰብ እንዳለብኝ ራሱ አላቅም ነበር። የተወሰነ ራሴን ለማረጋጋት ሞክሬ የተለዋወጡትን ኮንቨርሴሽን ድጋሚ ያነበብኩት ያው ነው። አሁን ተረዳሁኝ። ባሌ ሊነካኝ ያልቻለው፣ ባሌ ከኔ ጋር መሆን ያልቻለው ሀፍረት ተሰምቶት ነው፣ ኃጢአተኝነት ተሰምቶት ነው። ባደረገው ነገር አፍሮ ነው እንጂ ምንም አይነት ችግር ኖሮበት አይደለም። በውሸት ላይ ውሸት፣ በክህደት ላይ ክህደት። እኔ ለሱ ተጨንቄ አሞታል፣ ተሸማቋል፣ አዝኗል ብዬ አናገርኩኝ፣ ሄድኩኝ፣ ተመረመርኩኝ እያልኩኝ ሲወጣ ሲገባ ነዘንዟለሁ። ሌላ ውሸት። አዎ እየታየው ነው፣ እየተመረመርኩ ነው፣ 1 ሳምንት ስጭኝ እያለ ደግሞ ይሸነግለኛል። ከተጋባው ወር እንኳን አልሞላኝም። ታዲያ ይህን ካደረገብኝ ሰው ጋር አብሬ ነው የምኖረው ወይንስ እፈተዋለሁ፣ እተዋለሁ? እንዴት አድርጌ ነው የማህበረሰቡንስ አይን የማየው? እንዴት አድርጌ ነው የቤተሰቤንስ አይን የማየው? ቤተሰቤ እያንዳንዱን ነገር ነግሮኝ ነበር። ድግስ መሃል መጥፎም አይን ጥሩም አይን አለ፣ ደግም ክፉም ሰው ነው የሚገኘው ያለችኝ የእናቴ ንግግር መጣልኝ። አዎ አንድም የራሴ ጥፋት ነው። እዛ ድብልቅልቅ ያለ ነገር ውስጥ ባንገባ ኖሮ ኬት ታገኘው ነበረ? ኬቱ ይርቅላት ነበር? ለዚህ ነገር እኮ የኔም ጥፋት አለበት። ገና በ1 ወሩ ተፋትቼ ትላንት አገብታ ዛሬ ተፈታች እየተባልኩኝ እኖራለሁ። የማደርገው ነገር፣ የማስበው ነገር፣ የምሆነው ነገር ሁሉ ግራ ገባኝ። ያደሰትበታለሁ፣ አገር ምድሩ አይቶ የእሷ ሰርግ እያለ እሞገስበታለሁ፣ እደነቅበታለሁ ያልኩት ሰርግ ገና 1 ወር ሳይሞላው መታነቂያ የሆነ ህይወቴን የሚያበላሽ የእድሜ ልክ ጠባሳ የጣለብኝ አጋጣሚ ሆነ። ባሰብኩትና ሰዎችም ዙሪያ ያንቺ ሰርግ ባሉኝ ቁጥር የሚያስበረግገኝ ቀን ሆኖ ህይወቴ ላይ ማህተሙን ጣለ። አንዴ ራሴን ጥፋተኛ አደርጋለሁ፣
መልሼ ደግሞ እኔ ምን አጠፋው? ሰርጉን እኮ እሱን ፈልጎት ነው። ሰርጉ እኮ ግዴታችን ነበር፣ የሁለታችንም ማዕረግ ነበር። የእሱ ብልግና ነው እንጂ ሰርጉ በራሱ ምን አጠፋ እላለሁ። አይ እናቴ ያለችኝን ሰምቼ ሰርግ መደገስ አልነበረብኝም። ለሱ ጥፋት እኔም ተባባሪ ነኝ ብዬ ራሴን ወቅሳለሁ። አይ እኔ ምንም ጥፋት የለብኝም። ግራም ነፈሰ ቀኝ ፈለገ አደረገ፣ ሰበብ ምክንያት አያስፈልግም። እንደዚህ እያልኩኝ ከራሴ ጋር ስሟገት፣ ከራሴ ጋር ስጣላ፣ ሳወጣ ሳወርድ ባለሁበት ሰዓት ያለ ቀጠሮ ያለ ፕሮግራም እናቴ ከቻለች። ምን ነግሯት፣ ምን አስባ፣ ምን ፈልጋ እንደሆነ ራሱ አላቅም። በሩን አንኳኩታ ዘልቃ ስትገባ ያየችውን ነገር ማመን አልቻለችም። ዝብርቅርቄ ወጥቷል። ፊቴ በእንባ ተጨመላልቋል። መኝታ ቤቴ ሁሉ ነገሩ ምስቅልቅል ብሏል። ያለሁበት ሁኔታ ከባድ መሆኑ ያስታውቃል። እናቴ ስታኝ ደነገጠች። ትላንት ያገባች ሙሽራ ልጇ ዛሬ በዚህ ሀዘንና በዚህ መከራ ውስጥ ወድቃ እያለቀሰች ስታገኛት ምትይዘው ምትጨብጠው ጠፋት። ምን ሆነሽ ነው እያለች አስጨነቀችኝ። እኔም እናቴን ሳይ እምባዬ እንደ አዲስ ገንፍሎ እቅፏ ስር ገብቼ ስቅስቅ እያለኩኝ ማልቀስ ጀመርኩኝ። ልንገራት አልንገራት፣ ትክክል ነው ትክክል አይደለም ብዬ እንኳን ሳላስብ የተፈጠረውን ነገር እያንዳንዱን ለእናቴ መዘግዘግ ጀመርኩኝ። እናቴ ያለምንም ቁጣ ያለምንም ስሜታዊነት ጸጥ ብላ ቁጭ ብላ ሁሉንም ነገር እንድነግራት አበረታታችኝ። እኔም ለእናቴ ላውራው ለሌላ ሰው ላውራው ማነው አጠገብ ያለውን ነገር መገመት እንኳን አልቻልኩ። በእርግጥ ተረጋግቼ አስቤ ቢሆን ኖሮ ይሄን ነገር በፍጹም ለእናቴ አልናገርም ነበር። ነገር ግን ሳላስብ ነበረ ዝርግፍ አድርጌ ለእናቴ ነገርኳት። ለእናቴ ካወራሁላት በኋላ ትንሽ ተረጋጋው። በጣም ማልቀሼ ስለነበረ ውስጤ ትንፈስ አለልኝ። ከዛ ደነገጥኩ። ለእናቴ ነው እንዲህን ሁሉ ነገር ያወራሁት? እናቴን ጭራሽ ስቃይ ውስጥ ጨመርኳት? እናቴንም ሀዘን ውስጥ ከተትኳት? እናቴንም ከኔ መከራ ጋር ደበለኳት ብዬ መልሼ ሌላ ጸጸት። ሀውሊ ዛሬ ይሄን ታሪኬን ለአንቺ ስተነፍስ ከ3 ዓመት በኋላ ነው። 3ኛ ዓመት የትዳር አንቨርሰሪ ላይ ጠዋት ባሌ ተነስቶ ውዴ እንኳን ደስ ያለሽ ዛሬ 3ኛ ዓመት አንቨርሰሪያችን ነው አለኝ። ሁሌም በየዓመቱ ይሄን ያደርጋል። እኔ ይሄን ቀን ሆን ብዬ ለመርሳት ስታገል እሱ ደግሞ ሆን ብሎ የሚያስታውሰው ነው የሚመስለው። ረስቶት አያውቅም። በየዓመቱ እንኳን ደስ ያለሽ እያለ ስጦታ ይሰጠኛል። አንዳንዴ በዚህ ቀን የሚያስታውሰው ግን እኔን ይሆን እሷን እያልኩኝ እንደ አዲስ እንደ ዕለት ዕለት እቆጫለሁ፣ እናደዳለሁ፣ ይሰማኛል። የሚገርምሽ ነገር ይህን ብሎኝ ጠዋት ከወጣ በኋላ ከባድ ሀዘንና ብቸኝነት ተሰምቶኝ እንጦጦ ጫካው ስር ብቻዬን ቁጭ ብዬ ነው ላንቺ ቮይስ ያረኩልሽ። ባሌ በሰርጉ ቀን ቺት ማረጉን እንደማቅ እስካሁን አያውቅም። እሱም አልነገረኝም፣ ይቅርታም አልጠየቀኝም። ምንም ነገር እንዳልተፈጠረ አስመስሎ መኖርን ከጀመረ ይኸው 3ኛ ዓመቱ። እኔም ምን ያህል ቻይና ምን ያህል አስመሳይ ሴት መሆኔን ያወቅኩት በዚህ ትዳር ነው። ያን ሁሉ ነገር ውስጥ የተሸከሜ ጥሩ ሴት ሆኜ ጥሩ ሚስት ሆኜ መስዬ ከሱ ጋር እየሳኩ እየተጫወትኩ 3 ዓመት አንድ ልጅ ወልጄ አብሬው እየኖርኩኝ ነው። የዛ ዕለት ምን ተፈጠረ መሰለሽ? እናቴ ከምጠብቀውም ከጠበቅኩትም በላይ አረጋጋችኝ። የተለዋወጡትን ሜሴጅ መልሼ እንዳነብላት ጠየቀችኝ። 2-3 ደጋግሜ አነበብኩላት። ለ4ኛ ጊዜ ስትጠይቀኝ ግን እናቴ አልችልም፣ ከዚህ በላይ አላነብልሽም፣ ምን ይጠቅምሻል? መልእክቱን እኮ ተረድተሽዋል፣ ለምን ፈልገሹ ነው 10 የምታስደጋግሚኝ አልኳት።